ሰላም ውድ የናቲ አፕ ቤተሰቦች እንደተለመደው ዛሬም ለናንተ እጅግ በጣም ምርጥ መረጃ ይዤላችሁ መጥቻለሁ። ብዙዎቻችሁ በጠየቃችሁኝ መሰረት እንዴት አድርገን ኢሜል መክፈት እንደምንችል ወይም አዲስ ኢሜል እንዴት መክፈት እንደምንችል አሳያችኋለሁ። ብዙዎቻችሁ በጠየቃችሁኝ መሰረት ማለት ነው ኢሜል ነበረን ጠፍቶብናል፣ ፓስወርዱን አናውቅም፣ ነገር ግን አዲስ እንዴት መክፈት እንችላለን ላላችሁኝ ማለት ነው ስቴፕ በስቴፕ ማለት ነው ቀላል ነው። እንዴት እንደሚከፈት አሁን የማሳያችሁናል ማለት ነው። ግልጽ በሆነ መንገድ አሳያችኋለሁ። ስለዚህ በቀጥታ ወደ ስልካችን ሴቲንግ እንገባለን ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መንካት አትርሱ። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር እያደረጋችሁ ትለፉ። ስለዚህ በቀጥታ ሴቲንግ ውስጥ ከገባን በኋላ ምንድነው የምናደርገው? እንደየስልኩ ሴቲንግ አቀማመጥ ሊለያይ ይችላል። ለምሳሌ እዚህ ጋር እንደምታዩት ክላውድ ኤንድ አካውንትስ የሚል ነገር አለ። ምናልባት እናንተ ጋር አካውንት ብቻ ብሎ ሊመጣ ይችላል። ስለዚህ እሱን ትነካላችሁ ማለት ነው። ልክ አካውንት የሚለውን ከነካችሁ በኋላ እዚህ ጋር አካውንት የሚል ነገር ይመጣላችኋል ውስጥ ላይ ማለት ነው። እሱን ትነካላችሁ። ከዛ ወደ ውስጥ እንደዚህ ያስገባችኋል። ወደ ታች ታደርጉትና አድ አካውንት የሚል ነገር ታገኛላችሁ። አድ አካውንት የሚለውን ትነካላችሁ ማለት ነው። ከዛ ከሚመጣላችሁ ምርጫዎች ውስጥ ጎግል የሚለውን ነው የምትመርጡት ማለት ነው። የጎግል አካውንት ነው የምንከፍተው ኢሜል ማለት ነው። ስለዚህ ይኸው ጉግል የሚለውን እንነካለን ማለት ነው። ስለዚህ አሁን ቼኪንግ አደረገ። ፓስወርዴን እንዳስገባ ጠየቀኝ። ፓስወርዴን አስገባው። አሁን ቼኪንግ ኢንፎ እያለን ነው። ስለዚህ ቼክ አድርጎ እስኪጨርስ እንጠብቀዋለን ማለት ነው። ቼኪንግ እያደረገ ነው። እሺ እንደምታዩት አሁን ቼኪንግ አድርጎ ጨረሰ። ስለዚህ አሁን ምንድነው የምናደርገው? እዚህ ጋር ኢሜል ካለን እንድናስገባ ነው እዚህ ጋር የሚጠይቀን። ስለዚህ ከስር እዚህ ጋር ምንም ይላል ክሬት አካውንት የሚል ነገር እናገኛለን። ክሬት አካውንት የሚለውን እንነካለን። ሁለት አይነት ምርጫ ይመጣልናል። ከዛ ፎር ማይሰልፍ የሚላል የመጀመሪያውን ይሄንን አንዴ እንነካለን ማለት ነው። ልክ ፎር ማይሰልፍ የሚለውን ስንነካ እዚህ ጋር እንደዚህ አይነት ገጽ ይከፍትልናል ማለት ነው። አሁን እዚህ ጋር ፈርስት ኔም እና ላስት ኔም እንድናስገባ ይጠይቀናል። ለምሳሌ እኔ በምሳሌ ነው ማሳያችሁ። የመጀመሪያ ስማችሁንና የአባታችሁን ታስገባላችሁ። ለምሳሌ እኔ ናቲ አልኩኝ የመጀመሪያው ላይ። ከዛ ላስት ኔም የሚለው ላይ ማን አልኩኝ ዝም ብዬ። እናንተ የራሳችሁንና የአባታችሁን ታስገባላችሁ ወይም የፈለጋችሁትን ማለት ነው። ከዛ ኔክስት የሚለውን ትነካላችሁ ማለት ነው። ልክ ኔክስት የሚለውን ስነካ በቀጣይ ገጽ እንደዚህ ያመጣልናል ማለት ነው። እዚህ ጋር የተወለድንበትን ወር፣ ዓመተ ምህረት እንዲሁም ቀን እንድናስገባ ይጠይቀናል። ለምሳሌ ደይ የሚለው ላይ እናንተ የተወለዳችሁበትን ቀን ታስገባላችሁ። እኔ ለምሳሌ ነው ዝም ብዬ መንዙንም እንደዚሁ፣ ከዛ ዓመተ ምህረቱንም እንዲሁ ታስገባላችሁ ማለት ነው። ይሄው ለምሳሌ አልኩኝ። ከዛ እዚህ ጋር ከስር ደግሞ ጀንደር የሚል ነገር አለ፣ ጾታችሁን ማለት ነው። ጀንደር የሚለውን ትነኩና ጾታችሁን ትመርጣላችሁ። ለምሳሌ እኔ ወንድ ስለሆንኩ ሜል አልኩት። ይሄንን ከሞላን በኋላ ከስር ኔክስት የሚል አለ። ኔክስት የሚለውን እንነካለን ማለት ነው። ልክ ኔክስት የሚለውን ስንነካ እንደዚህ አይነት ምርጫ ያመጣልናል። እንግዲህ አሁን ለምሳሌ እዚህ ጋር ናቲ 6441@gmail.com ነው ወይስ ደግሞ እዚህ ጋር ብቻ ብዙ ምርጫ ያስመርጣቸው። ሁለት አይነት ምርጫ መጣልኝ። ከፈለጋችሁ ከዚህ ውስጥ የፈለጋችሁትን ዩዘር ኔም ኢሜል ማለት ነው ትመርጣላችሁ። ካልፈለጋችሁ ክሬት ኦውን ጂሜል አድሬስ የሚል ትነኩና የራሳችሁን ትጽፋላችሁ። ለምሳሌ እኔ የመጀመሪያውን መረጥኩ፣ ችግር የለውም። ይኸው ናቲ የሚለው ማለት ነው። ስለዚህ ኔክስት እንለዋለን ማለት ነው። እናንተ ከመጣላችሁ ውስጥ ተመርጡና ኔክስት ትሉታላችሁ ማለት ነው፣ የፈለጋችሁትን መርጣችሁ። ከዛ በኋላ እዚህ ጋር ማለት ነው ፓስወርድ ታስገባላችሁ። ለምሳሌ እኔ ፓስወርድ ላስገባ፣ እናንተ የራሳችሁን ፓስወርድ ታስገባላችሁ፣ ጠንከር ያለ ፓስወርድ ማለት ነው። ከዛ ኔክስት የሚለውን ተነካላችሁ ማለት ነው። አሁን ፓስወርዱ ዊክ ነው ጠንካራ አይደለም ማለት፣ ስለዚህ ጠንካራ ፓስወርድ አስገባለኝ። ስለዚህ እንደምታዩት ጠንከር ያለ ፓስወርድ ማስገባት አለብኝ ማለት ነው። ምክንያቱም ጠንከር ያለ ፓስወርድ ካላስገባችሁ ቀጣዩ ስቴፕ ላይ አይወስድንም ማለት ነው። ከዛ ኔክስት እንለዋለን። አሁን ጠንከር ያለ ፓስወርድ ነው ያስገባሁት። አሁን ወደ ቀጣዩ ወሰደኝ ማለት ነው። ስለዚህ አሁን እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ለምሳሌ እኔ ይኸው፣ እናንተም የራሳችሁን ስልክ ቁጥር ታስገባላችሁ። እሺ
ይኸው አስገባው ጨረስኩኝ። ያላችሁበትን ሀገር ራሱ ስለሚያውቅ ሀገሩን ራሱ ያመጣላችኋል ማለት ነው። ከዛ ኔክስት የሚለውን ትነካላችሁ ማለት ነው። ስልክ ቁጥር ማስገባታችሁ ጥቅሙ ምንድነው? ምናልባት ኢሜይላችሁን ፓስወርዱን ብትረሱት ሪከቨር ለማድረግ ይጠቅማችኋል ማለት ነው። አሁን እንደምታዩት ናቲማን ብሎ ይኸው እዚህ ጋር ጂሜይሌን አሳይቶኛል ማለት ነው። ስለዚህ ይሄ ነው የኔ ኢሜይል አድሬስ ማለት ነው። ለእናንተም እንደዚህ ያመጣላችኋል። ከዛ አሁን ወደ መጨረሻው እየሄድን ነው። ኔክስት የሚለውን እንነካለን ማለት ነው። ከዛ እንደምታዩት እንደዚህ አይነት ገጽ ይመጣልናል። እዚህ ጋር አያግሪ የሚል እናገኛለን። ወደታች ስንወርድ ማለት ነው አያግሪ የሚለውን እንነካለን ማለት ነው። አሁን አያግሪ የሚለውን ስንነካ ያው እየጨረሰ ነው። እስኪ ጨርስ እንጠብቃለን። ወደ መጨረሻው ሂደት ላይ ነው ያለነው። አሁን እየጨረሰልን ነው። ትንሽ እንጠብቀው። እንደምታዩት አሁን ከፈተ ማለት ነው። ኢሜይል ከፈትን ማለት ነው። ስለዚህ በቀላሉ ማለት ነው ልክ እንደዚህ አድርገን ኢሜይል መክፈት እንችላለን ማለት ነው። ስለዚህ ልክ እንደዚህ አድርገን ኢሜይል መክፈት እንችላለን ማለት ነው። እዚህ ጋር እንደምታዩት ኢሜይሉ አሁን የከፈትኩት ኢሜይል ይኸውና ማለት ነው። ስለዚህ መጀመሪያ ናቲማን ብዬ ነበር ያስገባሁት እንዳያችሁት ማለት ነው። ከዛ ምርጫ ላይ ሲያመጣልኝ ግን ካመጣልኝ ምርጫ ውስጥ የመረጥኩት ኢሜይል ይሄ ነው ማለት ነው። ስለዚህ እናንተም ልክ እንደዚህ በቀላሉ አዲስ ኢሜይል ልክ እንደዚህ በቀላሉ መክፈት እንችላለን ማለት ነው። ቪዲዮ እንደወደዳችሁት እርግጠኛ ነኝ። ሐሳብ፣ አስተያየት፣ ጥያቄ፣ ያልገባችሁ ነገር ግር ያላችሁ ካለ ኮመንት ላይ አስቀምጡልኝ። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር እያደረጋችሁ ስለፉ። ለዛሬ ይዤላችሁ የመጣሁት የአፕሊኬሽን የስልክ መረጃ ይሄን ይመስላል። በቀጣይ በሌላ መረጃ ተመልሼ እስክመጣ ባላችሁበት ሰላም ሁኑልኝ። ቻው።